ጤና ይስጥልኝ ዶክተር አብርሃም ሞላ እንደምን አሉ? ደህና ነኝ ሰይፉ፣ እንደምን አለ አንተስ? እኔ በጣም ደህና ነኝ። ምንጊዜም ደውዬልዎት ለማቀርብልዎት ጥያቄ ፈቃደኛ ስለሆኑ በጣም አድርጌ አመሰግናለሁ። ስራዎት ያው ህዝብን ለማስተማርና ታሪካዊ የሆኑ ነገሮችም ደግሞ ዘላቂነት ኖሯቸው እንዲቆዩ ለማድረግ እንደሚሰሩ የታወቀ ነው። እንግዲህ ዛሬ የፈጠራ ስራ የባለቤት መብትና አጠቃቀም ግዕዙን ፊደል በኮምፒውተር ለመጠቀም እንድንችል ካደረጉ ሊቅ ከዶክተር አብርሃም ሞላ ጋር የማደርገው አጭር ውይይት ለማቅረብ ነው የጋበዝኳቸው። በዚህ ዝግጅት ላይ ስለቀረቡ በጣም አድርጌ አመሰግናለሁኝ። እኔም አመሰግናለሁ ሰይፉ። ከዚህ በፊትም ደጋግመህ ስለዚህ ጉዳይ ቃለ መጠይቅ አድርገህልኛል። ስለ ትብብርም ሁሉ አሁንም እንደገና አመሰግናለሁ። መልካም። እንግዲህ አማርኛን ጨምሮ ሌሎች ኢትዮጵያውያን ቋንቋዎችን በኮምፒውተር ለመክተብ እንድንችል 44 ዓመታት ጊዜዎትን አጥፍተዋል። ከዚህ ቀደም በርካታ ቃለ መጠይቅ ላይ የገለጡት ነገር ቢሆንም እንዳው አዲስ ዛሬ ለሚሰሙት ከሕክምና ጠበብትነት ወደ ቋንቋ ጠቢብነት እንዴት ሊሸጋገሩ ቻሉ? እንደዛ የሆነው ምንድነው? እኔ ከሕክምና ትምህርቴን ጨርሼ ኢትዮጵያም ሳስተምር ነበር። ሳስተምርም ለልጆቹ አንዳንድ ነገር እያዘጋጀሁ በአማርኛ አቀርብላቸዋለሁ። ምንም እንኳን በእንግሊዝኛ ብናስተምርም ነገሩን እንዲገባቸው እንዲይዙት ብዬ እና በዛ ጊዜ የኢትዮጵያ ያሉ የመኪና ጸሐፊዎች፣ ሴክሬታሪዎች እንዴት እንደሚቸገሩ አውቀው ነበር። አየው ነበር ሲሰሩ። አንድ ሁለት መስመር ከተበላሸ እንደገና አውጥተው እንደሚሰሩ እና ያን ሁሉ መከራቸውን አያለሁ። በዚያ ላይ ፊደሉን ከድሮ ጀምሮ ወደዋለሁ። እንዲሁም አንደኛ ደረጃ ትምህርት ቤት እያለሁ የጥልፍ ፊደል ጥላ ያለው ፊደል እጽፍ ነበር። ስለዚህ ወደዋለሁ። እንትንም አስታውሳለሁ የሁለተኛ ደረጃ ስንፈተን የማትሪኩሌሽን በአማርኛ እና በጂኦግራፊ በዚያ አመት ቶፕ እንትን ያገኙት ማዕረግ ግሬድ እና ስለዚህ ፊደሉን እኔ ከድሮ ጀምሮ ስለምወደው በ1982 የባለቤት ወንድም እዚህ ዲዩ ዴንቨር ዩኒቨርሲቲ ኮምፒውተር ይማር ነበረ ድረ ምረቃ እና ያው አንድ ቀን ቤት መጥቶ ዛሬ አንድ አረብ ልጅ ጋር የአረብኛ ፊደል መስራት ቻልን በኮምፒውተር አለ። በኋላ ታዲያ ፊደል መስራት ከቻላችሁ ለምንድነው አማርኛውን የማትሰራው ብለው፣ የለም የአማርኛው ፊደሉ ብዛቱ አይቻልም፣ ኮምፒውተሩ ያለው መርገጫ 100 ፊደል ነው፣ እዛ ላይ ያው 26 እና ሌሎች ናቸው፣ አይሆንም አለኝ። አለ የለም አይሆንም ብሎ ነገር የለም እና ይሄ መሳሪያ በጣም ብዙ ስራ እንደሚሰራ ስለምናውቅ መሞከር አለብን በሚል ተወያይተን ተውነው። በአመቱ አንድ ስብሰባ ሄዶ አንዱ ሰውዬ እስቲ ይህንን ዲስክ ሞክሩት፣ አማርኛ አንተ አረብኛና ዕብራይስጥ ሰርተንበታል፣ አማርኛ ይሰራ እንደሆነ ሞክሩ ብሎ ሰጠው። ያን ይዞልኝ መጣ። በዛ የተነሳ ሱቅ ሄጄ ሞክረው ሰራልኝ እና መፈልገው እንደሆነ አማርኛ የሚፈለገው መፍትሄ እንደሆነ አውቄ በዛው ቀጠልኩበት። ይሄው በአመቱ ነው ይሄ የሆነው። በዚያ በ1993 ከዚያ ቀጥዬበታለሁ። ያው ግን ነገሩ በደንብ ተዘጋጅቶ ሁሉ ነገር እንትን እስኪል ድረስ ጥቂት ጊዜ ፈጅቶ ነበረ። ግን ያው ብዙም አንዱ ለምሳሌ ያስቸገረኝ እያንዳንዱ ፊደል ወደ 200 እንደዚህ ነው፣ ከ200 በላይ ነው። ያንን እያንዳንዱን መቅረጽና ለስክሪኑ እንደገና ለማተሚያው እንደገና ሲባል አንዳንዱ ማተሚያ ደግሞ አንዱ አይበቃውም፣ ለአንዱ የተሰራው አይሰራም ሌላው። ያንን ስል ብዙ ጊዜ ነው የፈጀብኝ። ግን 1997 እንደ አውሮፓ አቆጣጠር ነው የማወራው። ብዙውን ጊዜ ይቅርታ አድርጉልኝ፣ አንዳንዴም የጊዜው ቁጥር አንዳንዴም መቀየሩ ያው እያስቸገረኝ ስለሚምታታብኝ። ስለዚህ በ1987 ነው የረከብኩት
እዚያ ወዲያ ይኸው ቀጥዬበታለሁ። በ1997 ነው በ1987? 87 ይቅርታ። እሺ እንደዛ ያሳስብኛል ጊዜ። በ87 ነው የለቀኩት። እሺ ጥሩ። እንግዲህ የግዕዝ ፊደላት ለላቲኑ ፊደላት በተዘጋጀው መክተቢያ ለመጠቀም በቂ ስፍራ የለውም። ይህን ችግር እንዴት ለመወጣት እንደቻሉና ሰዎች ደግሞ የሚያወዳድሩት ምንድነው የአማርኛ ፊደል ብዙ ስለሆነ ለስልጣኔ እንደው ብቁ የሆነ አይደለም ይላሉ እና የቻይናን መንደሪን የሚባለው ፊደላቸውና የጃፓኑን ፊደላት ብዛት ስንመለከት እነሱን ከስልጣኔ ያገዳቸው ነገር የለም። እንዳው እስቲ እዚህ ላይ የሚሉት ነገር ካለ። አዎ ልክ ነው። ይሄ አንዱ እንደዚህ ፊደል በዛ ምናምን የሚባለው ትክክለኛ አስተሳሰብ አይደለም። የበዛ ነገር የለም። እንዲያውም የእኛ ፊደል ለሁሉም ድምፅ ቦታ ስላለው እና መልክ ስላለው የራሱ እያንዳንዱ ስላለው በጣም ጥሩ ፊደል ነው። በዛ ላይ ድምፃዊ ፊደል ነው። እንግሊዝኛ ለምሳሌ አልፋቤቲካል ነው ወይም ፊደላዊ ነው እና በስፔሊንግ ጣጣ ውስጥ የገቡት በፊደሉ ማነስ ነው። ሌሎቹ በዚህም በዚያም ብለው ሰርተውታል። ከሌሎቹ ግን የሚለየው እነ ቻይና፣ እነ ጃፓን፣ እነ ራሻ ሁሉም ያንን ፊደላቸውን ሲሰሩ መንግስት ብዙ ወጪ ያወጧል። ብዙ ሳይንቲስቶች፣ ብዙ የቋንቋ ሊቃውንት እንደገና ሌላውም ህዝብ ተባብሮ እንደምንም ሰርተውታል። የኔ ለየት የሚለው ያን ነገር ይህንኑ የእኛኑ ፊደል እንደሌለ ስለምናውቅ መጻፊያ እንዴት ይሁን የሚለውን ብቻዬን የታገልኩት ማለት የሚረዱኝ አሉ፣ የረዱኝ አሉ ዘመዶቼ፣ ጓደኞቼ እና ለምሳሌ ነገሩን ስጀምር አንዱ ያስቸገረኝ ይሄን ነገር ዝም ብዬ ከምጀምር ለምን ከታይፕራይተር አይነት አልጀምርም በሚል ታይፕራይተሩን ራሱን ስለሌለኝ ታናሽ ወንድሜ ጌታቸው ሞላ ኢትዮጵያ ኤምባሲ ዋሽንግተን ስለነበረ ኢትዮጵያ ኤምባሲ ሄዶ ነው ፎቶን የላከልኝ። እዛ ኤምባሲ ውስጥ የሚጠቀሙበትን ታይፕራይተር ፎቶ ከዛ ነው የተነሳሁት ነው። ይሄ ዝም ብዬ ከምጀምር ከምንም ኬስ ጀመር በሚል ስለዚህ መጀመሪያ ነገሩን የሰራሁት በታይፕራይተሩ አቀማመጥ ነው። ኢትዮጵያ ታይፕራይተር አውቀዋለሁ ድሮም፣ ግን በደንብ ቦታውን አላውቀውም። ስለዚህ ያልተቀጠለውን ፊደል በተቀጠለው የአማርኛ ፊደል የተመደበውን አይነት ነው የሰራሁት። ለምሳሌ ኢ ቦታ ላይ የአማርኛ ታይፕራይተር መን ያለው፣ ኤስ ቦታ ላይ ለን ያለው። ስለዚህ ቦታው ሳይለቅ ነገሩ እንዲታወቅ ብዬ የመን ፊደል ኤኢ መርገጫ እየተጠቀምኩ በኤፍ1 ኤፍ2 እንደዚህ እያደረኩ ነው የሰራሁት። እንደገና በኋላም ወደ እንግሊዝኛው ስወስደው ያንን ቦታ አንስቼ በእንግሊዝኛው አይነት አደረኩት። ስለዚህ የሰራሁት ሁለት አይነት ነው። አንደኛው ለምሳሌ በሰ ላይ በአማርኛው ታይፕራይተር ለ አለ፣ በእንግሊዝኛው ግን ፎኔቲክ እንዲሆን ብዬ ኤስ ላይ ነው ያደረኩት። ስለዚህ ሁለት አይነት ነው የሰራሁት። ሁለቱም የሚቀጠል ነገር አይደለም። ይሄ ታይፕራይተሩ የሚሰራው አይነት አይደለም እና ዋናው ችግሩ ብዙ ነበረ፣ ግን ሁሉንም ሰርቻለሁ። አንዱ እንግዲህ ይህንም የሰራሁትንም አስረድቻለሁ። ብዙ ሰው ገብቶታል። ግን አሁንም እንደገና አዲሱም ትውልድ ይሁን ያን የማያውቁትም ይሁኑ አንዳንድ ችግር እየተፈጠረ ነው። ግን ገለጻው ይሄ ነው፣ አካሄዱ ይሄ ነው። በዚህ አይነት ነው የሰራሁት። ጥሩ፣ መልካም፣ ግልጽ ነው። የእርስዎ ፊደላት በተለይ የጨ ቀለምን ቅርጽ ትክክለኛውን የግዕዙን የያዘ በመሆኑ ከሌሎች የተለየ ነው። የሌሎቹ ጨ 3 ቀለበት እግሩ ላይ አለ። የእርስዎ ግን 2 ብቻ ነው ያለው። በዚህ ላይ ትልቅ ጥንቃቄ እንዳደረጉበት ያሳያል። አሁን ሌሎች በሰሩት መክተቢያ የተጻፉ ጽሁፎችን ሲያዩ ምን ይሰማዎታል? እንደው በዚሁ ላይ ልጨምርና አንዳንድ ፊደልን እየደበላለቁ አዲስ ቅርጽ እያወጡ የሚጽፉ አሉ። በተለይ እዚህ ዩቲዩብ ላይ የሚታየው ጽሁፍ መዝሙራት ውስጥ ያሉትም ሁሉ አጸያፊ የሆኑ ፊደላት አሉ፣ ከግዕዙ ቅርጽ ውጭ የሆኑ እና እንደው ስለሱ ምን ይሰማዎታል? በጣም ቅር እያለኝ ነው። ምክንያቱም እንዳልከው ይሄን ነገር ስሰራው በተለይ ፊደሉን እያንዳንዱ ስሰራው
እያንዳንዱ ፊደል ራሱን ችሎ እንዲጻፍ አንድና ሁለት መርገጫ ስንሰራው ለመጀመሪያ ጊዜ ሁለት የፊደል ገበታ ሁለት አይነት የተሟላ ፊደል እያቀረብኩ ያ ሁሉ እያለ ለምሳሌ እኔ መደበኛ አድርጌ የተጠቀምኩት የምከተለው የአማርኛውን የብርሃንና ሰላም አይነት የሚጽፉት ለስንት ጊዜ የተጠቀምንበት ዋናውን የኢትዮጵያ ፊደል ነው እና ሀ ሁ ሂ ሃ ሄ ህ ሆ ብዬ 8 ፊደሎችን ያው ኋላ እንደገና በኋላ የጨመርኩበት እነዛን እያንዳንዱ ፊደል ሰርቼ ያ ነው በአንድና ሁለት መርገጫ እንዲጻፍ የተደረገው። ግን ይሄን እያደረኩ ያለው ከኔ በኋላ መጥተው የአማርኛውን ታይፕራይተር ኮምፒውተራይዝ ያደርጋሉ እና በኋላም አማርኛው ታይፕራይተር የአማርኛን አይጽፍም። የአማርኛውን ቢሮ እንትንም ማተሚያ ቤት ሄደን ማመልከቻ ጽፈን መኖር ስለማንችል አያና ብሩ የሰሩት ነው በ1932። ያ ነገር ምንድነው ፊደሉ ቦታ ስላልበቃው የእንግሊዝኛውን ታይፕራይተር መርገጫ አንስተው አማርኛ ጨመሩበት እና ግን አማርኛው ቦታው ስላልበቃው በቅጥልጥል ነው የተሰራው። ለምሳሌ የመጀመሪያው ፊደል አለ ሁን ግን ጎኑ ማይነስ አስቀምጠው ነው ይሄ ረጅሙን መስመር ወስደው ራብኡ ሀ ስራ አስቀምጠው ሂ መስላል ነው እና ይሄ እንዲሁ ፊደል በሚመስል የማይሆን ነገር ነው የተሰራው። የአማርኛም አይደለም የግዕዝም ፊደል አይደለም እና እኔ ያንን ከሰራው በኋላ አንድ 12 የሚሆኑ ሰዎች አማርኛው ኮምፒውተር ውስጥ ገባ የሚለውን ሰምተው በየአይነቱ ተለቀቁበት እና ከዚያም ወዲህ ይሄ ነገር የማይሆን ነው ያወላችሁ እንደዚህ ይበጣጠሳል ፊደሉ ከፍ ሲል የተሰራው አንዱ ሀዝ ይቀርና ትልቁ አዲስ መስመር ነው ያጣል ፊደሉን ለማገላበጥ እንደዚህ ስለማይሰራ ይሄ ነገር ይቁም ብዬ ጽፌ ሁሉም ሲተውት ጥቂት ነበሩ የለም ይሄ መሆን አለበት ብለው እንዲያውም አንተ ካልከው ከፊደል ጥራት አንሶ ይሄንኑ ቁርጥራጭ ነገር በዩኒኮድ ሰጥተው እኔ ቀደም ብዬ 480 የሚሆነውን ፊደል በ1989 በዩኒኮድ የሰጠሁትን ያን ሁሉ አስጥለው የዩኒኮድ ሰዎች ያንተ ትክክል አይደለም ሌሎች ሰዎች ያቀርቡት አለ ብሎኝ እንደገና እነሱንም ተቆጥቼ ካስፈለገ ሌላ ግዕዙን ፊደል ትታችሁ የማይሆን ነገር ካረጋችሁ ሌላ ዩኒኮድ ፈጥራለሁ ብያቸው በኋላም ሌሎች ሰዎች ወሬውን ሰምተው እንትናሉ እንጂ እዛ ሁሉ ገብተው ያንን ሊያስጥሉኝ የሞከሩ ነበሩ። የታይፕራይተሩን ሊያስገቡ የታይፕራይተሩ ከመቶ ቁርጥራጭ የተሰራ ምንም አይነት ወደፊት የማያስኬደን ለማደግም ያስቸግረን ነገር ነው። አሁን ያንን መጀመሪያ የማውቀውን ያህል ኮምፒውተር ውስጥ ስለገባ የማውቀው ያህል አሸንፌ በኋላ ዩኒኮድ ስለገባ ከዚያ በኋላ የቀሩት ሁሉ ሰፕሊመንታሪ ኢትዮፒክ ኤክስቴንድድ ኢትዮፒክ ኤክስቴንድድ ቢ ኢትዮፒክ እየተባሉ ዛሬ ከ500 በላይ ትክክለኛው ፊደል ነው ዩኒኮድ ውስጥ ያለው። እኔ ባልኖርና መጀመሪያ ግዕዙ ኮምፒውተር ውስጥ ባልጨምረው እንደገና ከዚያ አልፎ ደግሞ ከነዚህ ሰዎች ጋር ሁሉ ተከራክሬ ትክክለኛው ፊደላችን ባይገባ ኖሮ የዓለም መሳቂያ ነበር ምን ሆነው ብዙ ነገር ከማጣታችን ሌላ። ምክንያቱም ይሄንን ቁርጥራጭ ዩኒኮድ ውስጥ አስገብተን ምንም ማድረግ አንችልም። በጣም የተበላሸ ነገር ነው። የኢትዮጵያን ፊደል አይደለም እና እኔ ራሳቸው አያና ብሩ ለሰሩልን ውለታ ትልቅ ሊቅ ናቸው። እግዚአብሔር ይስጣቸው። እሳቸው ባይታገሉና በዚህች በቁርጥራጭ ፊደል መጻፍ ባንችል ኖሮ ላለፈው 80 ዓመት እንደዚህ ብዙ ችግር ውስጥ እንገባ ነበር። ግን እኔ ግዕዙን ኮምፒውተራይዝ ካደረኩበት ከ1983 ጊዜ ጀምሮ ያንን ነገር ዋጋ አሳጥቼዋለሁ። ትክክለኛውን ፊደል ነው የሰራሁት። እያንዳንዱም ፊደል ነው በአንድና ሁለት መርገጫ እንዲሰራ ያደረኩት። ምንም ያልነበረ የፊደል ገበታ ሰርቼ አጻጻፉን ሰርቼ ለኮምፒውተር የገባው የኔ ፊደል ነው።
ያንን እኔ ማድረጌን ብዙም ሰው ያውቃል። ከዛም ወዲያ በፓተንቶች አስጠብቄያለሁ መብቴን። ግን ያንን ካልተውት መካከል ወደኋላ እየተመለሱ ግዕዙን ኮምፒውተራይዝ አደረግን እያወራሉ የሚያወሩ አሉ። እና ይሄንን ህዝቡ አውቆ መታለል ማቆም አለበት። ምክንያቱም የአማርኛ ታይፕራይተር ስሙን ሲያጠፉ ኢትዮፒክ ይሉታል ዞር ብለው። የአማርኛው ታይፕራይተር ኢትዮፒክ አልጻፈም። የአማርኛውን ታይፕራይተር መጠቀም ስለቻለ ብቻ በኮምፒውተር ግዕዙ ተጻፈ አማርኛው ተጻፈ አይደለም። ስለዚህ ይሄንን ህዝቡ እንደማያውቅ እያወቁ መረጃ እያሉ ስዕል እየለጠፉ አንዳንዱም ተሾሟል ሌጀንድ ኦፍ ኢትዮፒክ ተብሎ እና እንዲህ አይነት ነገር ስላለ ሰው መጠንቀቅ አለበት። ምክንያቱም ይሄ ታሪክ ነው አንድ በኩል። በሌላ በኩል አሁን ዛሬ ይሄ መጣው ኤአይ የተነገረውን ወስዶ ያስተላልፋል እንጂ ምንም ማሰብ ችሎታ የለውም። እና ይሄ ነገር ትክክል አይደለም የአማርኛ ታይፕራይተር አማርኛ አልጻፈም ሲባል ይሄው እንዲህ ብለውኛል እንዲህ ተጽፏል ይለኛል። የለም እሱ ስህተት ነው፣ እንዴት አድርገህ ነው 500 ፊደል በ26 መጻፍ የቻልከው እስቲ ያሳየኝ ሲባል አላውቅም ይላል። ታዲያ የማታውቀውን ለምን አወራ? አይ እኔ የተነገረኝን ነው ምንም ማድረግ አልችልም። እና እንዲህ ከተባለ ሌላ ስም እስኪሰጠን ድረስ መቆየት የለብንም። ዓለም ያውቀውን ትክክለኛው ነገር እየቀረበ ፓተንቱን እያነበበ የሚያነበው የአማርኛን ታይፕራይተር የማይሆን ስም እየሰጡት ምንድነው የተባለው? ዩዘብል ወርድ ኢትዮፒክ ወርድ ፕሮሴሰር። ዩዘብል ብሎ ነገር የለም። እና እንደገና ኢትዮፒክ ወርድ ፕሮሴሰር ከተባለ ኢትዮፒክ ነው። ለምሳሌ አንዱ የሚቀርበው ኢትዮፒክን ዩኒኮድ ውስጥ አስገባሁ ዩኒኮድ እንዲገባ ሆነ እኔ ተናገሬ ይባላል። ኢትዮፒክ የኢትዮጵያ ፊደል ስም እንደሆነ ሉዶልፍ የግዕዝና የላቲን መዝገበ ቃላት ወይም አክቹዋሊ ሌክሲኮን ነው ክሌ ያን ሰርተውበታል። ዩሮፕ ያውቃል። ጄምስ ብሩስ ይዞ የሄደው መጽሐፋችንን ኢትዮፒክ ቡክ ኦፍ ሄኖክ ነው እንጂ ኢትዮፒክን ዩሮፕ ያውቃል። እንደገና በ1513 አባ ቶማስ የሚባሉ ሰዎች ከፑትኪን ጋር ሆነ የመጀመሪያውን የግዕዝ ፊደል ቀርጸው ለጉተንበርግ ማተሚያ እንድንጠቀም ሆኗል። ከ1904 ዓመተ ምህረት ጀምሮ የኢትዮጵያ ማተሚያ ቤቶች በግዕዙ ነው የሚጠቀሙት። ያንን ነው እኔ የሰራሁት፣ ታይፕራይተሩን አይደለም። ታይፕራይተሩ ይቅር ብዬ ነው ያስቆምኩት። እና አሁን እኔ ስንቱን ተጨንቄ ፊደሉን አስገባለሁ። ፊደልም ቢሆን ሰራም ብለው ውና ውል ሳይለዩ አንድ አይነት እያደረጉ እየሰጡ ዛሬ ቃላቱ እየተበላሹ ናቸው። እና ልክ ነው ያልከውም እኔ እስከማውቀው የድሮ 2 ቀለበት ብቻ ነው ከጠ የሚለይበት። ሌላው ነገር አንድ ነው። 3ቱ ቀለበት ሲኖር ጨ ነው። እና አሁን ጨን እንሰራለን ብለው ጨ ላይ ሌላ ቀለበት መጥተው ይሰራሉ። ግን ለሰው ኪቦርዱን የፊደል ገበታውን የሚያሳዩት 3ቱንም አስቀምጠው ነው። 3ቱንም ማስቀመጥ አይችልም የአማርኛ ታይፕራይተር፣ የአማርኛ የጽህፈት መኪና። ከጎኑ ያንን ዜሮ ነገር አምጥተው ጨ ላይ ቀጥለው ነው። ግን እነሱ እንትኑ ላይ የፊደል ገበታው ላይ ጨንም ያሳያሉ። አሁን ሰው 3-4 ፊደል የሚችል ይመስለዋል። የፊደል ገበታ አይችልም፣ 2 ብቻ ነው የሚችለው። ሌላው መቀጠያው ሲነካ ነው ወደኋላ ተመልሶ የሚወጣው። እና ያ አሰራር በሙሉ አስፈላጊ አይደለም። እኔ በ2 መርገጫ ሰርቼዋለሁ። የሰራሁትም በአንድ ፕሮግራም ብቻ አይደለም። መጀመሪያ ያቀረብኩት ሞዴት በሚባል ፕሮግራም ነው። ከዚያ ኢትዮ ወርድ በሚል ማይክሮሶፍት ወርድ ገብቼ ኮምፒውተር ውስጥ እንዲገባ ያደረኩት ነው። ይህ አሁን ከሌሎቹ ጋር እንዲገባ ነው። በ3ኛ ደረጃ ግዕዝ ኤዲት የሚል እንደገና ልዩ ፕሮግራም ውስጥ ተገብቶ የሚሰራ ነው። አሁንም ገና ያለቀቁት ለቀው ያለ ሌላ ፓተንቱን እየጨረስኩ ያለ ኢትዮ ስዊት የሚባል ፕሮግራም አለ። እና ያ ደግሞ ምን የሚባል ልዩ ፕሮግራም እንዲገባ ነው ኢትዮ ስዊት። እና እሱ ልዩ ፕሮግራም ውስጥ ገብተን እንድንጽፍ ነው። ያ ምንድነው የሚሰጠን? እኛ የሌላ ሰዎች ፕሮግራም ገዝተን ከምንጽፍ ራሳችን እንድንሰራና ካስፈለገ ሌሎቹን እንድንጨምር ነው። እኔ የሰራሁት ፕሮግራሞች በሙሉ
ለአማርኛው ብቻ ሳይሆን ለእንግሊዝኛውም ነው። አማርኛውንም እንግሊዝኛውንም እየሰራው ነው። ስለዚህ ሌላ ጊዜ ቢያስፈልግ እኛ እንግሊዝኛ ውስጥ ሄደን የምንወሸቅ ሳይሆን እኛ የራሳችንን ፊደል ውስጥ ሌሎቹን አመጥተን እንድንሰራ ነው። የራሳችን ኦፕሬቲንግ ሲስተም እንዲኖረን ነው። የራሳችንን ኤአይ እንድንሰራ ነው። እና ሰው እዚህ ያደረሱን የጥንት ኢትዮጵያን እያሉ በዛሬው ጊዜ ወደኋላ መመለስ የለብንም እና እንደገና ፊደሎችን ማስተዋል አለብን። ምክንያቱም ድምፁም ፊደሉም የተበላሻለ። ለምሳሌ ሞክሼ ተብሎ ይቅር የተባለው ድምፁ አንድ ነው እየተባለ ነው። ድምፁ አንድ አይደለም። አንድም ቢመስል ሌላ ጥቅም አለው። ለወደፊቱ ሌላ ፊደል መቀጠል ቢያስፈልግ፣ ሌላ ቃል መፈለግ ቢያስፈልግ ወደኋላ ተመልሰን የድሮ አባቶቻችን እናቶቻችን ይሄንን እንዴት ሰሩ ብለን አስተውለን እዛ ላይ እንጨምራለን እንጂ ፊደል በዛ ብሎ መቀነስ የለም። የበዛ ነገር የለም። እንዲያውም የተፈጥሮ ነገር መጨመር እንጂ መቀነስ ማንም ይችላል። መቀነስ የለበትም። አስረዳው በደንብ ሳይ። ግልጽ ነው። በጣም አመሰግናለሁኝ። እንግዲህ ይህ የፈጠራ ስራዎት በአሜሪካ የባለቤትነት መብት የተመዘገበ ስለሆነ ማስረጃ አለዎት። ኢትዮጵያ ይህንን መብት የማክበር ግዴታ አለባት? ደግሞስ እንደዚሁ የባለቤትነት መብትን መዝግባ ቁጥጥር ማድረግ ትችላለች? እንዴት ነው? አንዱ ትልቅ ችግር ሆኖብኝ የቀረው ምንድነው? በዚህ ነገር በጣም ወደኋላ ቀርተናል። እኔ በሕክምና ሙያዬ ስሰራ ላመጣሁት መፍትሄ አዲስ የምርመራ ዘዴ መስራት ነበረብኝ እና ያንን ምርመራ ዘዴ በ1985 ለአሜሪካና ለእንግሊዝ አመልክቼ አንዳንድ ፓተንት ሰጥተውኛል እና ይሄኛውን ሲጀምር ፓተንቱ እንደሚመጣ አውቅ ነበር። ይሄኛውን ሲጀምር ይሄንንም ፊደል በፓተንት ካልጠበቅነው ሌሎች የራሳቸውን በፓተንት ጠብቀዋል። እኛ ከለቀቅነው አንዱ መጥቶ ወዲም ወዲያ ብሎ ፓተንቱን ከወሰደ ለነሱ ልንከፍል ነው እና ያ መሆን የለበትም። ከኛ መካከል አንድ ሰው ይሄን ነገር ኃላፊነቱን ወስዶ መስራት ከሰራም በኋላ ፓተንት ማድረግ አለበት ብዬ በዛ የተነሳን የጀመርኩት እና ፓተንቱን ሲጀምር ለአሜሪካ መንግስት አመለከትኩ እንደ ልማዴ። በኋላ አሜሪካኖች የለም ይሄ የኢትዮጵያ ቴክኖሎጂ ነው፣ ስለዚህ ለዚህ መብት መስጠት ያለባት ኢትዮጵያ ናት፣ እኛ ጋር በሁለተኛ ደረጃ ና እንጂ ከኢትዮጵያ ይጀምራሉ እና ከኢትዮጵያ ጀምራለሁ ብዬ በኤምባሲ በኩል በኢትዮጵያ ኤምባሲ በኩል ተማከበ ምን ብዬ በኋላ ኢትዮጵያ የሳይንስና ቴክኖሎጂ ኮሚሽን የሚባል እንደተጀመረ በነ ዶክተር አክሊሉ ለማ ግፊት ሰማሁ። በኋላም ለኮሚሽነር አበበ ሙሉነህ ጻፍኩ። እሳቸውም ያው መለሱልኝ እኛ እዚህ ላይ ወደ ኋላ ቀርተናል፣ የፓተንት እንኳን መስጠት ስርዓቱ ገና አልተቋቋመም፣ ግን እንግዲህ የነገር ደግሞ አንተ አሁን ሰርተዋል ጀምረዋል፣ ይሄን ነገር እንደምንም አንተ ካመጣህንና እንደሚሆን ካላረገን ነገሩ ይበላሻል በሚል ተነጋግረን እሺ ለጊዜው ልቀቀው፣ ወደፊቱ ህጉ ሲወጣ ጉዳዩን እናያለን በሚል ተጠይቄ አረኩ። ለምሳሌ እኔ አሁን በቅርቡ የሰማሁት ያን ሁሉ አላውቅም ነበር። የአሁኑ ፕሬዝዳንታችን ክቡር ታዬ አጽቀሥላሴ እዛ ይሰሩ ነበር እና አንዱ ስብሰባ ውስጥ አስደነገጡኝ። ያኔ ኢንጂነር ማናቸው ኮሚሽነር አበበ ሙሉነህን ታሪክ ነግረውን በጣም ደስ ነው ያለን እና አበራ ያዋለ ውለታ ቀላል አይደለም ብለው ሲናገሩ እና ለቀቁት። እነሱ የደርግ ጊዜ ነበር ይሄ። እነሱ ሄደው የኢህአዴግ መንግስት ሲመጣ ህጉን አወጡ። በ96 ደብዳቤ ጻፉልኝ። የጠየቅን የፓተንት ጉዳይ አይተነዋል፣ ግን እኛ ኢትዮጵያ ለሶፍትዌር ፓተንት አይሰጥም አሉኝ። ስለዚህ የአንተ ፈጠራ ምንም አይነት መከላከያ አይኖረውም ኢትዮጵያ ውስጥ አሉኝ። አሁን ችግር የገጠመኝ እኔ በአሜሪካ ልጠብቅ የነበረውን አሜሪካ ኢትዮጵያ ሄዳሉ። ኢትዮጵያ ደግሞ ህጉ እስኪወጣ ብዬ ስጠብቅ አንሰጥም አሉ። ስለዚህ ተመልሼ አሜሪካኖችን ምን ላድርግ ብላቸው አንፈልግም ካሉ ተዋቸው እና ከፈለገህ ያው ያኛውን ተቃጥሏል ከአዲስ ነገር ጨምር ከሆነ ያን እንደምንም ብለህ ያው አዲስ ካመለከትክልን እንሰጥሃለን ብለው ያው አመለከትኩ። በኋላ ኢትዮጵያስ ምን ይሆናል ብል
ኢትዮጵያማ አንፈልግም ብለዋል ተዋቸዋል። አይ እኔ እኮ ለፓተንቱ አይደለም ወይም ሌላ ነገር አይደለም ኢትዮጵያ የማይጠቀምበት ከሆነ ምን እናድርገው? እነሱ እንግዲህ አንፈልግም ብለዋል አይጠቀሙበትም ተዋሉ። በኋላ ይሄ ነገር አይሆንም ብዬ ተመልሼ ለኢትዮጵያ መንግስት ነገርኩ። ፓተንት ሌላው ፓተንት እየሰጠ እናንተ አንሰጥም ካላችሁ ሌላ ጣጣ ውስጥ ገባላችሁ ብላቸው ነገሩ ገባቸው። ምክንያቱም በሌላ ሀገር በፓተንት ጠበቀ በፍቃድ አንሰጥም ብለው ከተው አይጠቀሙበትም ማለት ነው። ያንን ደግሞ እሱ ብቻ አይደለም ሶፍትዌር ካሉ ሌላ ጣጣ ውስጥ ሊገቡ ነው። ስለዚህ ሶፍትዌር ራሱ ትልቅ ነገር እንደሆነ እኔ ምርምሬን ስሰራ ነው ያን ያወቅኩት። እዚህ ኮሎራዶ ስቴት ዩኒቨርሲቲ ስማር በፈረንጆቹ 70ዎቹን ያወቅኩት ይሄ መሳሪያ ብዙ ቦታ እንደሚደርስ። ስለዚህ በእነሱ ቢተኝነት ብዙ ችግር እንደሚመጣ ስለማወቅ አስረድቻቸው ገብቷቸው እነሱም ሰጥተውኛል እና መብታችንም ተጠብቋል። ከዓለም እኩል እየተወዳደርን ነው። በዛው ልክ አሁንም መወዳደር አለብን። ያንን እኔ ያልኳቸውን ሰምተው እንደገና ተመልሰው ባይሰጡኝ ኖሮ ዛሬ በሶፍትዌር መጠቀም አንችልም። እና ሶፍትዌር ደግሞ ሲባል ስንቱ ቦታ የገባ ነው። አውሮፕላኑ ራሱ ስንት ሶፍትዌር አለ። የሶፍትዌር ብልሽት ነው እዛ ቢሾፍቱ አጠገብ የተከሰከሰውን አውሮፕላን ያመጣብን ችግር ሶፍትዌር ነው ኤአይ። እና ይሄ ሁሉ ይቀርብን ነበር። ስለዚህ እኔ የታገልኩት ተሳክቶልኛል። አሜሪካ አሁን 5 ፓተንት ሰጥቶኛል። ይሄንን ፓተንት እያንዳንዱ ኢትዮጵያ ፓተንት እንደሆነ ማወቅ አለበት። ግን ያው የተጻፈው በእንግሊዝኛ ስለሆነ ያስቸግራል። ቢሆንም አሁን ተርጉም ሁሉ እንችላለን እና ይሄ ነገር ትኩረት ሊሰጠው የፊደሉ ውበት ሊጠበቅ ይገባል። ምክንያቱም ማጌጥ አንድ ነገር ነው። ፊደሉ እንዲያምር መልኩን መቀያየር በመጠኑ ዋናውን መልክ ሳይለቅ ማድረግ አንድ ነገር ነው። ግን እንደተገኘው ዝም ብሎ ማንም እየተነሳ የማይሆን ነገር መፍጠር ይሄ ትክክልም አይደለም። ከዚህም በላይ የሌላውን መብት ማክበር አለብን። አንዱ የፓተንት ጥቅሙ ይሄ ነው። ሰው እንደ ምች መድኃኒት እውቀቱን ደብቆ እንዳይቀመጥ እውቀቱን ለዓለም ከነገረ በኋላ አለስቱ ፈቃድ ወይም ከሱ ጋር ለመወዳደር ላይሰንስ ወስዶ እንዲጠቀም የተደረገ ስርዓት ነው። አሜሪካውን ባለፈው አመት የተሰጠኝ አንደኛው ቁጥሩ ወደ 12 ሚሊዮን ነው እና አሜሪካ 12 ሚሊዮን ፓተንት ሰጥቷል። ያ እውቀት ነው። ሌሎች እየመጡ እየቀዱት የሚወዳደሩት ከአሜሪካ ጋር። ስለዚህ ይሄ ሁሉ እውቀት እኛ ሀገር ተቀብሮ ያለው ያንን ነገር ስለሳትን ነው። ለእኔ የሰጡኝ ፓተንት ወደ 100 ምናምን ቁጥሩ 123 እንደዚህ ነው። እስካሁን አሜሪካ 12 ሚሊዮን ይሰጣል፣ እኛ ገና 100 ውስጥ ነን እና ይሄ መሆን የለበትም። የፊደሉ መልክ መጠበቅ አለበት። አከታተቡንም ቢሆን እንዴት እንደሚከተብ የፈጠርኩት የሰራሁትም ያ ነው። እያንዳንዱ ፊደል በአንድ መርገጫም እንዲጻፍ፣ ሌሎቹ ከሱ የተረፉት በሁለት እንዲጻፉ፣ ግፋ ቢል አሁን ደግሞ በ3 አይነት እንዲሆን እንደዛ ነው ፓተንት እየተሰጠኝ ያለው። ያ ፓተንት እያለ ተነስቶ ፊደልን ቀጥል እኔ ቀጥዬ ፊደሉን አዳንኩ። እንዲያውም እኔ ከዩኒኮድና ከስንቱ ታግዬ ፊደሉ በወጉ እንዲያድግ ባላደርግ ኖሮ ይሄ ፊደላችን ሞቶ ነበር፣ ያለም መሳቂያ እንሆን ነበር። ስለዚህ የፊደሉ መልክ መጠበቅ አለበት፣ የሰራሲ መልክ መጠበቅ አለበት። ዘፋኝ የሚሆን ደራሲ መብቱ መጠበቅ አለበት። ደራሲውም ራሱ ደግሞ ሲጽፍ በምን እንደሚጽፍ ማወቅ አለበት፣ ማጥናት አለበት። ለምሳሌ በአማርኛው ታይፕራይተር አይነት እየሄዱ የአማርኛው ታይፕራይተር 4 ነጥብ የለውም፣ 2 ነጥብ 2 ይጽፋሉ። በኮምፒውተር ኮድ ነው የሚኖረው። 4 ነጥብ የራሱ ኮድ አለው። 4 ነጥብ የሌለው አረፍተ ነገር መጨረሻ የለው። ስለዚህ አረፍተ ነገር አይደለም። 4 ነጥብ በሌለው መጻፊያ መጻፍ እየጻፉ አንድ አረፍተ ነገር የሌለው መጻፍ ነው ያ መጻፍ። ስለዚህ እንዲህ አይነት ችግር አለ። የተሰራው ስራ ለወደፊቱ በወጉ እንዲስተካከል ሁሉ የሚደረገው ዛሬ በወጉ ሲሰራ ነው። ማንም እየተነሳ የመሰለውን ማድረግ የለበትም። ማንም እየተነሳ እንደዛ የሚያደርግ ከሆነ መኪና ይዞ እንደፈለገ
መዞር ነው። ህጉ መጠበቅ አለበት። ህጉን አክብረን የኖርነን እኛ ድሮም ቢሆን በወጉ የኖር ነፃነታችንን ጠብቀን ስንት ነገር ፈጥረን የተቀመጥን ህዝብ ስለሆን በዛ መቀጠል አለብን፣ መተባበር አለብን። እሺ እንደው ጤፍና የጥበብ ልብስን የኛ ነው ብሎ መብት ለማስከበር አውሮፓ ውስጥ የተለያዩ አገሮች ሙከራ አድርገው ነበረ። የደረሰበትን የመጨረሻውን ውጤት ባላውቅም ማለት ነው። እና እኛም የጥበብ ልብስ ሸማኔ እንዳይሰራ ጤፍም ደግሞ የኛ ንብረት ሳይሆን ለማምረትም ቢሆን ፈቃድ የምንጠይቅ ሊያደርጉን ነበር። እና በዚህ ሁኔታ የባህል ጥበባችንን ማለትም እነ ቡና፣ ጠላ፣ አረቄና ጠጅ አወጣጥን ሁሉ ነገ ወስደውት ማለት ነው የውጭዎቹ የራሳቸው አድርገው እኛ ፈቃድ ጠያቂዎች የምንሆንበት ሁኔታ ሊፈጠር ይችል ይሆናል። ይሄን ኢትዮጵያዊ የሆነ ግለሰብም በራሱ አጥንቶ ወይንም ደግሞ በአገር ደረጃ መብት የሚጠበቅበት ነገር ቢኖር መልካም ነው። ይሄንን ያልኩበት ምክንያት ምንድነው? በቅርቡ የእናቶች ቀን ሲከበር ወጣቶች ባህላዊ ውዝዋዜ ሲያሳዩ ዘፈን እያዘፈኑ ማለት ነው ከዩቲዩብ ላይ እና የነበረውን ዩቲዩብ ላይ ለማውጣት በመሞክርበት ሰዓት ዩቲዩብ ሞቼ እገኛለሁኝ በምንም አይነት ይህንን አታወጣው ሙዚቃውን ቀይረው አለኝና በእለቱ በሌለ ሙዚቃ ቀይሬ ላቀርበው አልፈለኩኝም። የከለከለበት ምክንያት ምንድነው? ያ ሙዚቃ ያዘፈን መብቴ ይጠበቅልኝ ብሎ ደራሲው ስላስመዘገበ ነው። እና በዚህ ሁኔታ እንበልና በዚህ በፊደል ስራ ላይ መብትን ለማስከበር ያልተቻለው ለምንድን ነው? ወይስ ምን መደረግ አለበት? አሁን ሁሉም እየተነሳ ኮምፒውተር ውስጥ ይሄ አማርኛ ነው ይሄ ግዕዝ ነው እያለ ሲያስገባ ያልከለከለበት ምክንያት ምንድን ነው? እሱ አንዱ እንግዲህ ኋላ ቀርነታችን ነው። ቅድም እንዳልኩት ዓለም ሰልጥኖ ሰው እውቀቱን ይዞ እንዳይቀመጥ ስንት ነገር የተሰራውን በፓተንት ተጠብቆ ስራው እየቀጠለ ነው። ለተወሰነ ጊዜ ያ ሰው የፈጠረውን ሌላ ሰው እንዳይነካበት ፓተንቱ ተሰጥቶታል። በስሙ በቁጥሩ ተመዝግቧል። ዓለም ያውቀዋል። እና እኛ በአንድ በኩል ያንን ዓለም የሚያውቀውን አላወቅንም። ምክንያቱም ኮምፒውተር ገና አሁን መጣ እንጂ እኔ ራሴ ስሰራ ኢትዮጵያ ውስጥ ኮምፒውተር የለም። እንደገና እኔ ሰርቼው ሳቀርብ ሁሉ የለም። እና በሌላው ሀገር መብቱ እንዲከበር የጽሁፍ፣ የዘፈን፣ የሙዚቃ እንደዚህ የተጠበቀ ነው። ኢትዮጵያ ውስጥ ያው አይደረግም። እንደማንም መብታችንን አስጠብቀን አንድ ነገር የሚፈልገውን መፍጠር እንችላለን። ስለዚህ የኛ አንዱ ኃላፊነት ያንን ልጆቻችን ማስተማር፣ ታሪኩን ማስተማር፣ ሌሎቹ አስፈልጓቸው ጤፉን አፈጫጩን ነው ፓተንት ማድረግ የሞከሩት። ያንን ነገር እኛም ራሳችን መጻፍ አለብን እና ወይ ጽሁፉ ተጽፎ ለህዝብ ከቀረበ ፓተንት መደረግ አይቻልም። እውቀቱን ተሸክመን ቁጭ ብለን ሌላ ሰው ሊወስደው ስለሚችል አንዱ ስራችን ይሄ ነው መደረግ ያለበት። ኢትዮጵያኖች ያለንን ፈጠራ የነበረንን እውቀት ወይ እናውጣው ወይንም እንጻፈው። ለሰው ማስረዳቱ አንድ ነገር ነው። የጽሁፍ አንዱ ጥቅሙ ይሄ ነው እና እውቀቱ ተራ እውቀት ከሆነ ሌላ ሰው አይወስድብንም። ጠላ የሚሰራው እንዲህ ነው ተብሎ ከተጻፈ ነገ ጠላውን ሰርቶ ሌላ ስም ሰርቶ የኢትዮጵያ ጠላ ጠጡ እንዳይለን ያ ነገር መጻፍ አለበት ምን እንደሆነ። ያ ከተጻፈ ተራ እውቀት ሆኗል። ፓተንት አይሰጥም፣ ፓተንቱም አይሰጥም። እና የፓተንት ጥቅሙ አዲስ ነገር ሲሰራ ነው። አዲስ ነገር የሚሰራ ሰው መብቱን ያስጠብቅ ይስራ። ያን አዲስ ነገር ለመፍጠር ነው እኛ መሟገት ያለብን እንጂ ሌላ የሰራውን እኔ ሰራው እያሉ ትክክለኛውን ነገር እያበላሹ ግዴለሽም መሆን ራሱ ሌላ ጣጣ ውስጥ ጨምረናል። አሁን ቅድም እንዳልኳችሁ ብዙ ህዝብ እኔ የሰራሁትን የማተሚያ ቤት ፊደላችንን የመጀመሪያ ጊዜ በግዕዝ በኮምፒውተር አምጥቼ ሰራው የሌለ ነገር ነው የፈጠርኩት። ማተሚያ ቤት ብቻ ምን ሰራው ነው በኮምፒውተር እንሰራራኩት። ግን በዛው ልክ 12 የሚሆኑ የአያና ብሩን ታይፕራይተር ኮምፒውተር ውስጥ ይጨምረዋል። የአያና ብሩ ታይፕራይተር ፓተንቱ
አልፎበታል ጊዜው በ1932 ነው የተሰጠው እና ያንን ፓተንት ማድረግ አይቻልም። እኔም አረጋው ነበር ባረጋው አስፈላጊ አይደለም ብዬ ነው የተውኩት። የኢትዮጵያን ፊደል በኮምፒውተር መስራት ስለቻልን የአያና ብሩን ቅጥልጥል ፊደል ኮምፒውተር ውስጥ መጨመር አስፈላጊ አይደለም። ትርፍ ነገር ነው፣ የተበላሸ ነገር ነው፣ ጊዜ ያለፈበት ነው። ስለዚህ ነገሩ እንደማውን ሲያውቁ እኔ ሰራሁትን ስም እየሰጡት ዩዘብል ኢትዮፒክ ወርድ ፕሮሴሰር ኢትዮፒክ ከመባል አማርኛ ከመባል ያልደረሰ ነገር ሌላ ስም እየተሰጠው ነው። ያ መሆን የለበትም። ስራ ሰርተን መብታችንን አስጠብቀን እንከተለው፣ እንስራው። ሌላውም ሰው ያንን መብት ማክበር አለበት እና ወደንም ጠላንም ከዓለም እኩል ነን እና ከማንም እንበልጣለን፣ እናንሳለን፣ አናንም። ስራውን በወጉ እንስራው። እንደው በገበያ ውስጥ ያጋጠመኝ ነገር ነበር። ቅመማ ቅመሞች ባሉበት ስፍራ ላይ አንዲት ትንሽ ጣሳ ነገር ላይ በርበሬ የሚል ጽሑፍ አየሁኝ እና ሳበቃ ይሄ የሀገር ቤት ነው ብዬ ስመለከት የኢትዮጵያ ላለማለት ያህል ኢንስፓየርድ ባይ አፍሪካን ፍሌቨርስ ብለው ነው ኢትዮጵያ እንዳትጠይቅ ማለት ነው። ስሙ በርበሬ ነው ግን እዚህ የተሰራ ነው። ሌሎችም የተለያዩ ቅመማ ቅመሞች ከተለያዩ ሀገሮች ኢንስፓየርድ ባይ እያለ ተጠቅመውበታል እና አሁን መብት መጠየቅ ትንሽ የሚያስቸግር ሁኔታ ላይ ደርሷል። ቅድም ስለ ኤአይም አንስተውት ነበር። ኤአይ አንድ ሰው ይሄን አድርግልኝ ብሎ ሰራተኛ እንደቀጠረ ነው የሚቆጠረው። ኤአዩ ሰርቶ ሲሰጠው ሰራተኛ ነው የሰጠው እና እርግጥ ዋና የፈጠራ ችሎታም የሆነው ማዘዙ ራሱም አንድ ችሎታ ስለሆነ ነው። ነገር ግን አሁን ለምሳሌ ጥላሁን ገሰሰን እንውሰድና በጣም ችሎታ ያላቸው በድምጻቸው በተመሳሳይ ድምጽም ስላላቸው ችሎታም ስላላቸው የሚቀርቡ አሉ። እነሱን ለመውቀስ ሳይሆን እንዳው ትልቅ ምሳሌ ሊሰጥ የሚችል ስለሆነ ነው እና የሱ ዘፈን ላይ የዘፈኑ ርዕስ ይሆንና የነሱ ስም ነው ያለው። ግን ርዕሱ ተጠቅሶ የጥላሁን ገሰሰን ዘፈን በእኔ በከሌ የተዘፈነ ብሎ ቢል ትንሽ እንኳን አለ አይደለም ስራ መሰረቱ መታወቅ ይችላል። ከዚህ ቀደም የጥላሁንን ሰምቶ የማያውቅ ማለት ነው እና የመብት ነገር የግድ መከበር ያለበት ነገር ነው። ብዙዎቹ የለፉበትን ነገር ሌላው እንዲሁ በቀላሉ ማድረግ ስለቻለ የራሱ መብት እንደሆነ አድርጎ መውሰዱ ትክክል አይደለም እና እዚህም ላይ መታሰብ የሚገባው ነው። ቤተ ክህነትም ደግሞ ለሺህ ዓመታት የጠበቀችው ፊደሏ ሲጠፋና ሲበላሽ ደግሞ በተለይ ትንሽ የሚያናድደው መዝሙር ምናምን በማዳመጥበት ሰዓት የሚጻፉ ጽሑፎች ናቸው። አንዳንዶቹ እንደው ምን እንደሆኑ አይታወቁም። ግራና ቀኝ ያሉት ወይን መሀል ያለውን ቃል ወስጄ ነው ሐሳቡ እንደዚህ ማለት ነው ብዬ ለማለት የምችለው እና አሁን ለማጠቃለያ ያህል ተጠቃሚው ህዝብ ይህንን የእርስዎን ስራ የሚጠቀም ህዝብ ትክክለኛው ባለመብት ማን እንደሆነ አውቆና ተገቢውን ሰጥቶ ለመጠቀም ምን ማድረግ አለበት ወይስ ምን መደረግ አለበት? የዚህ አይነት ኃላፊነት የመንግስት ኃላፊነት ነው። ፓተንት የሚሰጠው መንግስት ነው። ፓተንት ከመስጠቱ በፊት ብዙ ሊቃውንት አይተውት መርምረውት የነገር ትክክል ነው ተብሎ ነው የሚሰጠው። የመንግስት ስራ ያንን ህግ ማስከበር ነው። የፊተኛው መንግስት ያለውን ሌላው መንግስት መከተል አለበት። እንዲህ አይነት ነገር መንግስት በተቀየረ ቁጥር የሚቀየር ሳይሆን ቋሚ ነገር ነው። ስለዚህ ሰው የራሱን ፈጠራ የግዴታ ፓተንት መሆን የለበትም። የሙዚቃውም አለ፣ የኮፒራይትም መብት አለ። እንዲህ አይነት ነገር እነዛን መብቶ የጠብቆ መስራት አለበት። ፍርድ ቤትም አስፈላጊውን እርምጃ ወስዶ ይሄ ነገር መቆም አለበት። አለበለዚያ እንዲሁ የህገወጥ ሀገር ልንሆን ነው። ይሄ ህገወጥነት ወደኋላ እየሄደ ወደ ድንጋይ ዳቦ ዘመን ሊመልሰን ነው። ስለዚህ ይሄ መከበር አለበት። ቅድም ያልከው የጥላሁንን ዘፈን መስፈኑ ቀላል ነው፣ ግን ይሄ ዘፈን የጥላሁን ነው ብሎ ትክክለኛውን ነገር ማቅረቡ ትክክል ነው። አንዳንዱም ጋር ለምሳሌ አሜሪካ አሁን ዝም ብሎ ማንም ተነስቶ አያደርግም፣ አይፈቅድም። እንግዲህ ስራችንን እኛም ጀምረናል። በዩቲዩብ ምናምኑ ከሄድን ዞረን እዛ ውስጥ ገባን ማለት ነው። ማክበር አለብን። አለበለዚያ አንዱ ኢትዮጵያ የፈጠረውን
ከአንዱ ከዓለም ጥግ እኔ ሰራው ብሎ መጀመር ይችላል። ያንን የማያደርገው ህጉ ስላለ ነው። ስለዚህ ህጉን ማክበር አለብን። የሌላውን ህግ ማክበር የራስን መብት ማክበር ነው። አንድ ነገር ባለቤቱ አጠገቡ ስላለ አይደለም የማይሰረቀው፣ አገሩ ራሱ የሌላውን መብት ስለሚያከብር ነው። እና ወደዛ ጠባያችን እንመለስ። ይሄን ያህልም ብዙ ወደኋላ አልቀረንም። እንዲያውም እኛ እድለኞች ነን። የራሳችንን ስልጣኔ የራሳችንን ነፃነት ይዘን የቆየን ሰዎች ስለሆን ወደፊት መሄዱ አያስቸግረንም። ብዙም ነገር አልጠፋብንም። ብዙም ወደኋላ አልቀረንም። ትንሽ ነው መታገል ያለብን። ያንን ልጆቻችን ማስተማር ያለብን። ስለዚህ እዛ ላይ ብናጠብቅ ይሻላል። ካለው ላይ የሰረቅን ፈጣሪ ይጠፋል፣ ሁሉ ሌባ ይሆናል። እና መሆን የለበትም። የሰሩትን ሰዎች ማመስገን፣ ማስታወስ፣ እንደገና ትክክለኛው ስራ ካልተሰራ ይሄ ነገር ትክክል አይደለም የተሰራው ተብሎ ሌላውንም መውቀስ ያስፈልጋል። ዝም ብለን እንትን ካል አሁን ለምሳሌ አንዱን የገጠመኝ ችግር የኔን እየሰረቁ እየደበቁ ቀጠሉ እኛ ሰራን እያሉ፣ ግን ዩኒኮድ ሲገባ ለመረጃ የቀረበው የኔ ፊደል ነው። ያንን መረጃውን አቅርበው ዩኒኮድ አይቶት ነው። ለምሳሌ ፊደሉን ቀርጸው ካቀረቡት አንዱ የኢትዮጵያ መንግስትና የአይሪሽ መንግስት ነው እና እንደገና የኔኑ ፊደል ይኸውና ተሰርቷል ብለው ለአንድ አፍታ ላይ የኢትዮጵያ ሬዲዮ ያረኩትን አቅርበው ነው። ግን ዞር ብለው እነሱ ሲያቀርቡ ወይ ስፔሊንጉን ያበላሻሉ ወይ ገጹን ያበላሻሉ ሰው እንዳያይ። እና እንዲህ መሆን የለበትም። እኛ ሌሎቻችን የምንጽፈው ይታሰብበት። ለምሳሌ አበራ ሞላ በሚል ዊኪፒዲያ ላይ 1800 በላይ መረጃ አለ አቅርቤያለሁ። ሬፈረንስስ እየሄዱ ያን የሚያጠፉ አሉ። የኢትዮጵያ ጎሳዎች ስም ብዬ አሪ እንደዚህ እያልኩ የጀመርኩትን እየሄዱ አላባማ እያሉ ይጨምሩበታል። ይሄ የኔን ክብር አልነካም፣ ግን የኢትዮጵያን ክብር ይነካል። አላባማ የኢትዮጵያ እንትን አይደለም። ያን የሚያደርገው ማን እንደሆነ ማወቅ ይቻላል። እነሱ አይታወቅም ብለው ነው። ቴክኖሎጂዋን ብዙ ሄዷል። ስለዚህ እንዲህ ያለ ነገር መቅረት አለበት። በወጉ እንስራ፣ የሌላውን መብት እናክበር። ሌሎቻችንም ዝም ብለን የማይሆን ነገር እያየን ይሄ ነገር አይገባኝም እንዴት ነው የአማርኛ ታይፕራይተሩንና የአማርኛ የማተሚያ ቤት ፊደላችንን የማይለዩ አሉ። እና ይሄ ነገር ትንሽ ያስቸግራል። ግን ለምንድን ነው እንዲሆነው ማለት አለብን። ያንን አለማወቅ አውቀው ነጋ ጠባ የሚሰርቁ አሉ። ያን ማስቆም አለብን። ይሄኛውም እንደዚሁ ነው። ትክክለኛው ስራ ይሰራ። እርግጥ አሁን ኤአይ ያመጡብን አንዳንድ ችግር አለ። ያ ነገር ህግ ሊወጣ እየታሰበ ነው። ምክንያቱም ኤአዩ ይህን ስራ ቢባል ያንን ይሰራል። የገነነት አስመስሎ ስራ ይባል እና ያ ገና ህጉ እየወጣ ነው። ቴክኖሎጂም እያደገ ነው። የማይሰራውም የሚያሳስተውም ነገር ስላለ ያን ያህል ብዙ ማመን የለብንም። ግን እንደገና ደግሞ ህጉም ሲወጣ ህጉ እንድንከተል ቢሆን ጥሩ ነው ባይ ነኝ። እንግዲህ ለመጨረሻ የሚሉት ነገር ከሌለ በእኔ በኩል አጠቃልያለሁኝ። ዶክተር አበራ ሞላ፣ የሚሰራ ብዙ አለ። በዓለም ደረጃ መወዳደር አለብን። መብታችን የምናስጠብቅበት፣ ሌሎች የደረሱበት መድረስ አለብን። አፍሪካም ቢሆን ይህንኑ ጠባይ ተወስዶ ወደኋላ የቀረን አህጉር መሆን የለብንም። ከማንም በፊት የነበርን ከማንም በኋላ መሆን የሌለብን። ራሱ የአፍሪካ መንግስታትም ብዙ ሊያስቡበት የሚገባ ነው። ግን እስቲ ከኛውን ጀምርና ማን እንደሆነ ሳንረሳ ነገሩን በወጉ በትክክሉ እንስራ። ደህና ይዘናል። እንበርታ ባይ ነኝ። በጣም አድርጌ አመሰግናለሁኝ ዶክተር አበራ ሞላ። እሺ ጊዜ ርስትና ሰይፉ እንተም ለጊዜ ለሁሉም